በአሁን ሰዓት መሄድ ያለብንን ቦታ ኑ ላሳያችሁ። ይህ ቦታ በበረዶ የተሞላ ደስ የሚል አካባቢ ሲሆን አይታችሁ የማጠግቡት ሁሉ ነገር ያለበት ዘና የምትሉበት ነው። አሰላሙ አለይኩም ወረህመቱላህ ወበረከቱ። አካባቢ ሰላም ብያለሁ። እስከ መጨረሻው ትወዱታላችሁ። አረ እኔም ብሄድኩ ነው የምትሉት። አይታችሁ የማጠግቡት ነው። ገብታችሁ መውጣት የማትፈልጉበት ነው። ታውቃላችሁ በአሁን ሰዓት ያው ሙቀት ነው። በሙቀት ሰዓት ቅዝቃዜ ቦታዎች ይመረጣሉና ይህ የምታዩት በበረዶ የተሞላ ቦታ ለመግባት በጣም ወረፋ ነው። በጣም ከምላችሁም በላይ ዛፎቹም፣ መሬቱም ሁሉም ነገር በረዶ ብቻ ነው። ይህ ደረጁ ራሱ ደረጁ በበረዶ የተሞላ ናት። እቺ ዛፍ እንደምታዩት ከላይ እስከታይ በበረዶ ተሞልታለች። ጓንት ለብሳችሁ ነው ጫማ፣ ጃኬት ለባብሳችሁት ከምትሄዱት በላይ ይሰጧችኋል ተጨማሪ የምትለብሱት። ይህ ደግሞ የምታዩት ልጆች ድብብቆሽ ይጫወቱበታል። እኔ ጨው ነው እንዴ ብዬ ጠይቄያቸው አረ ይሄም በረዶ ነው ብለው አሉ። እና በጣም ይለያል። ባቡሮች አሉ። ባቡሮች ላይ ቁጭ ብላችሁ ያስጎበኛችኋል። ሾና አቡዳቢ ይለያል ነው ምላችሁ። ዱባይ ውስጥ ብቻ ያለ ይመስለኝ ነበር፣ ግን የምነግራችሁ ነገር ገንዘብ ይዛችሁ ሄዱ። በጣም ስለሚበርዳችሁ ሞቅ ሞቅ ያሉ ነገሮች ያስፈልጓችኋል። መብላት፣ መጠጣት እና ሁሉም ነገር ውድ ነው። የምትበሉበት የምጠጡበት ማለት ነው። እዛውም ማሞቅ ያለ እጃችሁን ሞቅ ሞቅ ታደርጋላችሁ ማለት ነው። በጣም ደስ ይላል። በብዛትም ያው ያላሳየዋቸው ከዚህም በላይ ያምራል፣ ይለያል ነው የምላችሁ። ያላሳየዋቸው አረቦች እንዳይገቡብኝ ብዬ ባሌሉበት አካባቢ የቻልኩትን ያህል ነው ቀንጫ ያደረኩላችሁ። አበረታቱኝ። ሼር ኮፒ ሊንክ ማድረጋቸውን አትርሱ። ለትልቅ ሚዲያዎች ስንት ቅልብ ያላቸዋሉና እንዲያበረታቱኝ ሼር ማድረጋቸውን አትርሱት። ሰብስክራይብ አድርጉኝ። ቢያንስ 5000 ሰብስክራይብ ብገባ ሀገሬ ገብቼ ሀገሬ ደግሞ የበለጠ መስራት እፈልጋለሁ። ሰው ሀገር ላይ መዳን ቤት ሆኜ እንደዚህ እየሰራሁላችሁ ያላበረታታችሁ ሀገሬ ሆኜ ይከብዳልና አበረታቱኝ እስከምገባ ድረስ ፕሊዝ። ሼር፣ ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። ከዚህም የበለጠ ይዤላችሁ እኔም ከች እላለሁኝ። የእናንተ ብርታት ነው እዚህ ያደረሰኝና አሁንም ከጎኔ ሁኑ። እና በተሻለ ቪዲዮ እመጣለሁ። እናንተም አበረታቱኝ። የእናንተ ብርታት ለእኔ ጥንካሬ ነውና